ሰላም ሰላም ጤና ይስጥልኝ ወደ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ እግዚአብሔር ይመስገን በጣም ደህና ነኝ ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም ፍቅር ጤና ከሁላችሁም ጋር ይሁን እያልኩኝ ቀጥታ ወደ ቪዲዮ ነው መገባው በርዕሱ ላይ እንዳያችሁት እንግዲህ በጣም በብዙ ቪዲዮዎች የሚጠየቅ ጥያቄ ነው በኔ ቪዲዮዎች ብቻ ሳይሆን በጣም ብዙ ሰዎች ግራ የተጋቡበት ወይም ደግሞ ይሄ ነው ያ ነው በማለት በጣም የተጨነቁበት ጥያቄ ስለሆነ ዛሬ ከጤናችሁ አንፃር ለወደፊትም ራሱ ለመከላከል እንዲሆናችሁ እንዲጠቅማችሁ ከማቀው አርጌ መልሱን ይዤላችሁ መጥቻለሁ ማለት ነው አብራችሁን ቆዩ እሺ ከርዕሱ እንዳያችሁት ጥያቄያችሁ በአብዛኛው የሚጠየቀው ይሄ ሽበት አወጣብኝ ሮዝመሪ ሽበት አወጣብኝ የቁሩፉድ ምንድነው ስሙ የሙዝ ውህድ በጣም ግራ የተጋባን ሰዎች አለንና ሽበት የሚያወጣው ምንድነው በመጀመሪያ ደረጃ በእድሜያችን ከሆነ ሽበት ወጣብኝ ብለን መናገር ራሱ አያስፈልግም ተመስገን ጌታዬ ብለን ነው መቀመጥ ያለብን ግን ያለ እድሜ ይሄ ቪዲዮ ለዛ ነው ያለ እድሜ ሽበት ለበዛብን ሰዎች ምንድነው ምክንያቱ ምንድነው ምን ማድረግስ ነው ያለብን የሚያወጡት ነገሮችስ ምንድናቸው የሚለውን ነው ጥያቄ መልስ ይዤላችሁ የመጣው ማለት ነው አንደኛ ተብሎ ይሄ በተለያዩ ህክምና በዩኒቨርሲቲዎች ደረጃ ራሱ ፕሪሜቹር ሽበት የሚያወጡ ነገሮች ተብለው የተዘረዘሩ ነገሮችም ናቸው በአብዛኛው ደግሞ እኔም ከማቃቸው ከኔም ከደረሰብኝ ነገር ደግሞ ጥንቃቄ እንድታረጉ መፈልጋቸው ነገሮች እነግራችኋለሁ ማለት ነው አንደኛ በቤተሰብ ሽበት ሊወጣ ይችላል እንግዲህ ሽበት ከሚያወጡ ነገሮች ነው የምነግራችሁ ለምሳሌ እናታችሁ ወይም አባታችሁ ወይም አያታችሁ በልጅነት እድሜያቸው ለምሳሌ 14 አመት 15 አመት 20 አመት 25 አመት ሆነው ሽበት ያወጡ ከሆነ ልጆቻቸው ላይም እንደዛ ሊሆን ይችላል ገብታችኋል ስለዚህ ከቤተሰብ በተለይ ደግሞ ከፋሚሊ የምንይዘው ነገር በጣም ነው የሚበልጠው ስለዚህ ከቤተሰብ ብትጠይቁ ጥሩ ነው አንዳንድ ቤተሰብ ቶሎ ሽበት የሚያወጣል አይደል አንዳንድ ጊዜ ደግሞ እድሜያቸው 50 60 ደርሶ ብዙ ሽበት የሌለባቸው አሉ ስለዚህ ከቤተሰብ ከዘር ሊሆን ይችላል ማለት ነው ሌላ ሁለተኛ ነገር የምለው ደግሞ የተለያዩ የቫይታሚን እጥረቶች በተለይ ከኢትዮጵያ ውጪ ለምንኖር ሰዎች የምንበላቸው ምግቦች ያን ያህል ኒውትሪየንት ያላቸው ጥሩ ነገር ያላቸው ስላልሆኑ እንደምታውቁት ብዙ ሰዎች ቫይታሚን ይወስዳሉ አይደለ ስለዚህ ያለ እድሜ ሽበት ከሚያወጡ ነገሮች አንደኛ ሌላኛው ደግሞ ምንድነው የቫይታሚን እጥረቶች ናቸው ቫይታሚን ዲ እንኳን ለግሬ ሄር ወይም ደግሞ ሽበት ከማውጣት በተጨማሪ ደግሞ ጸጉራችንን የሚነቅል ነው ማለት ነው ከስሩ ንቅል አድርጎ የሚያወጣ ነው እንደ አይረን ይሄ ቫይታሚን B12 ቫይታሚን B6 እነዚህ አይረን ዚንክ ኮፐር የተባሉ ነገሮች እጥረት ካለብን በህክምና አይተን እጥረት ያለብንን ነገር ማሟላት አለብን ምክንያቱም የቫይታሚን እጥረት ለቫይታሚን ዲ እጥረት እንደዚህ ካለብን ለጤናችንም ሊጎዳ ይችላል ማለት ነው ቫይታሚን ዲ እጥረት የፀጉር መነቀል የጭንቀት በሽታ የተለያየ ነገር ያመጣል አይደል የጭንቀት በሽታ ደግሞ የልብ ህመም ያመጣል እንዲህ እያለ ጤናችንን ይጎዳል ስለዚህ በህክምና አይታችሁ እጥረት ያለባችሁ ነገር ብታሟሉ ጥሩ ነው ሌላ ነገር ግን ዝም ብሎ ሰው ሁሉ ይሄን ቫይታሚን ሲሏችሁ ያገኛችሁትን ቫይታሚን ሁሉ አትውሰዱ ምክንያቱም ሁሉ ነገር ሲበዛ በጣም መጥፎ ነው ቫይታሚኖችም ሲበዙ ሌላ በሽታ ይዘውባችሁ ይመጣሉ ስለዚህ እንደኔ በህክምና አይታችሁ እጥረት ያለባችሁ ነገር ብታስተካክሉ ነው የምለው ከምግብም ስለምናገኛቸው ማለት ነው ስለዚህ እጥረት ካለ ይጎዳሉ ብዛት ካለም ይጎዳሉ ማለት ነው ስለዚህ ይሄንን አስታውሱ እሺ ሌላ ነገር ቅድም ከኔ ተማሪ ያልኳችሁ እኔ በጣም ጭንቀት አለብኝ ይሄን ታውቃላችሁ ብዙዎቻችሁ ታውቃላችሁ መድኃኒት ሁላ መውሰድ ጀምሬ ነበርና ጭንቀትና እንቅልፍ ማጣት እንደውም በአንደኝነት ሁላ የሚጠቀሱ ናቸው ለሽበት መውጣት በአንደኝነት የሚጠቀሱ ናቸው
ከፀጉራችን አልፈው ፊታችንን ማዲያት በማውጣት የታወቁ ናቸው አይደለ? ስለዚህ ጭንቀት በሽታ ምንድነው የሚያደርገው? የስቲም ሴሎቻችንን በማድከም ይሄ ፀጉራችን እንዲጠቁር የሚያደርገውን ሜላኒን እንዲቀንስ ያደርገዋል ወይም ደግሞ ፕሮዲዩስ እንዳያመርት ያደርገዋል ማለት ነው። ስለዚህ ጭንቀት ካለባችሁ ሽበት ይወጣባችኋል፣ ያለ እድሜ ሽበት ይወጣባችኋል። ማዲያት የተለያየ ነገር በፊታችን ላይ ሊገለጽ ይችላል ማለት ነው። ስለዚህ አንዳንድ ጊዜ ስልክ ይዘን ምን ይዘን እንቅልፍ ማንተኛ ሰዎች ልንኖር እንችላለን። እንቅልፍ በአግባቡ ባለመተኛትም የአይን ጥቁረት፣ የአይምሮ ጭንቀት፣ እንቅልፍ አለመተኛት ራሱ በራሱ ጭንቀት ያመጣል። ስለዚህ ከዚህ ነገር መቆጠብ አለብን፣ ሽበት ከሚያወጡ ነገሮች አንዱ ስለሆነ ማለት ነው። እሺ ሌላኛው የተለያዩ ሱሶች፣ ለምሳሌ የመጠጥ ወይም ደግሞ ሲጋራ ማጨስ የመሳሰሉ ሱሶች ካሉ እነሱ የፀጉርን ሽበት ያለ እድሜ ሽበት ለማውጣት በጣም ይዳርጉናል ማለት ነው። ቅድም እንደነገርኳችሁ ነው። በእድሜያችን ከሆነ ይሄ ሁሉ ምላቸው ነገሮች ውድቅ ነው፣ አይሆኑም። ይሄ ያወራን ያለ ነው ያለ እድሜ ሽበት ወጣብኝ፣ ሽበት በዛብኝ ቶሎ ለምሳሌ ሳታስቡት አንዳንዴ የሆነ ጊዜ ላይ ሽበት ግጥም ይልባችኋል። እንደዛ ሲሆን ነው ይሄ ቪዲዮ ለእናንተ ነው የሚሰራው ማለት ነው። እና በተለይ መጠጥ የሚጠጣ ሰው በአብዛኛው ካያችሁ ብዙዎች እንደውም ልጅ ሆነው ገና እድሜያቸው ሳይሄድ ፀጉራቸው ሽበት፣ ፊታቸው የተሸበሸበ ማዲያት ያለበት ይሆናል በአብዛኛው። ምክንያቱም የምንበላው ምግብ ራሱ የተለያየ ኒውትረንት ያላቸው ጥሩ ነገሮቹ ወደ ሰውነታችን እንዳይቀላቀሉ አብዞርብ እንዳያደርጉ ይከላከሉብናል ማለት ነው። ስለዚህ ያ ነገር ሲጋራ ማጨስም ፎሊክላችንን ስለሚጎዳው ሜላኒን እንዳያወጣ ስለሚያግደው ሽበት ያወጣብናል ማለት ነው። ሱስ ያለበት ሰው ካለ ቶሎ ሽበት የማውጣት ባህሪ አለው ማለት ነው። እሺ ሌላ ነገር በፀጉር መነቀል የሚታወቁት ያው የውስጥ ችግር የውስጥ ህመም የሆኑት አሎፔሺያ እና የታይሮይድ ህመም ናቸው አይደለ? በአብዛኛው የፀጉር መነቀል ያመጣሉ። እነዚህ የሆርሞን መዛባት ስለሆነ የውስጥ ህመም የውስጥ ህመሞችም ስለሆኑ በጣም ፀጉር መነቀል ያበዛሉ። ፀጉራቸው ከተነቀለ በኋላ ግን ፀጉርን ራሱ ለማሳደግ ሲሞከር ሽበት ሊወጣ ይችላል አንዳንድ ጊዜ። ምክንያቱም እነዚህ ህመሞች ፎሊክላችንን ስለሚጎዱት ያ ፎሊክል ሜላኒኑንም አንድ ላይ ስለሚጎዱት ጥቁረቱን ይዞ ላይወጣ ይችላል ማለት ነው። ስለዚህ እነዚህ ሁለቱ እንደገና ሌላም የውስጥ ችግሮች ካሉብን ቶሎ ሽበት የማውጣት ባህሪ ሊኖረን ይችላል ማለት ነው። እሺ ሌላ ለተለያየ ህመም ብለን ለተለያየ እንግዲህ ያለብን የውስጥ ችግር ህመም ብለን የምንወስዳቸው መድኃኒቶች አንዳንድ ጊዜ መድኃኒቶች ሁሉ መድኃኒቶች አይደሉም። አንዳንድ ጊዜ አንዱን ያክሙልናል፣ አንዱን ያበላሹብናል አይደለ? አንዳንዴ ትልልቅ መጥፎ በሽታዎችን የሚያመጡ መድኃኒቶች አሉ። ስለዚህ የሚሰጡንን መድኃኒቶች ሳይድ ኢፌክታቸውን በደንብ ማየት አለብን። ይሄንን አድኖ ሌላ ደግሞ ከከባድ ነገር የሚያመጣብኝ ከሆነ ያንን ማመዛዘን አለባችሁ። ስለዚህ የተለያዩ መድኃኒቶች ሽበት እንዲወጣብን ያጋልጣሉ ማለት ነው። ሌላው ነገር ደግሞ ትንሽ የሚመስል ነገር ልንገራችሁ። ትንሽ የሚመስል ግን ትልቅ ነገር፣ ለምሳሌ ፀሐይ የተለያየ ቢቾች ላይ የተለያየ ቦታ ራሱ ኢትዮጵያ ሩቅ መንገድ በእግራችን ነው የምንጓዘው አንዳንድ ጊዜ አይደለም? እኔው ብዙ ሩቅ መንገዶች በእግራችን እንጓዛለን ፀሐይ እየመታን። ያ ምን ያደርጋል? አንደኛ ፀጉር ያቀላል፣ ፀጉር በጣም ያቀላል፣ ፀጉር ይሰባብራል። ፀጉር ማለት አንደኛ እንደዚህ ቡፍ ማለቱን አትዩ። ፀጉር በጣም ትንሽ ናት፣ ስስ ናት፣ ቶሎ የመሰበር የመሰንጠቅ ባህሪ ያላት። ፀሐይ ፊታችን ላይ ማዲያት ካወጣ ፊታችንን ካበላሸው ፀጉራችንንም ማበላሸቱ አይቀርም። የተለያየ የአየር ጸባይ ብርድም ፀሐይም ፊት ያበላሻል። ብርድ ቀጭ ያስይዛል አይደል? እጃችንን እንግዲህ የእጃችንን እግራችን አስቡት፣ ጠንካራ ቆዳ ነው ግን ቀጭ ያስይዛል። ፀሐይ ማዲያት ያስይዛል። ፀጉራችንንም እንደዛው ነው የሚጎዳው። ስለዚህ ብርድ ላይ ስትሆኑ ፀጉራችሁን በመሸፈን ፀሐይ ላይ
ለብዙ ሰዓት ለጥቂት ሰዓት ችግር የለውም ቫይታሚን ዲ ነው ጥቅም ነው ለብዙ ሰዓት ግን ፀሐይ ላይ የምትሆኑ ከሆነ ቢቾች ላይ የተለያየ ፕሮግራሞች ላይ ከሄዳችሁ የፀሐይ መከላከያ ፀጉራችሁ ላይ ብታረጉ ይመረጣል አንደኛ እንዳይሰባበር እንዳይደርቅ ሁለተኛ ነገር ደግሞ የፕሪሜቹር ወይም ደግሞ ያለ እድሜ ሽበትን እንዲወጣ ያረግብናል ማለት ነው ስለዚህ ለዛ ነው አንዳንድ ጊዜ ሰንስክሪን ተቀቡ ምናምን የሚባለው ፀሐይ አንዳንድ ጊዜ ፀጉራችንን ቆዳችንን ሊጎዳ ስለሚችል ማለት ነው ስለዚህ ፀሐይን የምንወስዳቸው መድኃኒቶችን መከታተል አለብን ማለት ነው እሺ አንዳንዶቹ እኔን የሚመለከቱ ናቸው እንቅልፍ ማጣት ጭንቀት ምናምን እንደገና አሁን የምነግራችሁ እኔን የሚመለከት ነው ስለዚህ አንዳንድ ጊዜ በስራ መወጠር ቢዚ መሆን ከልጆች ጋር ከስራ ጋር ከቤት ጋር ለራሳችን ጊዜ ያለ መስጠት በጣም መወጠር አንዳንድ ጊዜ ታቃላችሁ አንዳንድ ወንዶችም አሉ ስራ በቃ በጣም በስራ ምንወጠር ሴቶችም ሴቶች ከልጆች ጋር ከምን ጋር እንደዚህ በስራ ስንወጠር ለራሳችን ጊዜ ሳንሰጥ የዛኔ እንደው በወንዶች በአብዛኛው የፀጉር መግባት መመለጥ ይመጣል የኛ ደግሞ የሴቶች የፀጉር መነቀል እንደገና ሽበት ቶሎ ነው የሚወጣብ እንደዚህ በስራ መወጠር በጭንቀት መወጠር በስራ መወጠሩ ራሱ በጊዜ አለመኖራችን አንዳንድ ጊዜ ጭንቀት ይሰጠናል አይደለ ስለዚህ አንዳንድ ጊዜ ለራሳችን ጊዜ እንስጥ ትንሽዬ ጊዜ ባልና ሚስት ስትሆኑ አንዳንዴ ቆንዴ ብለሽ ሄደሽ ለብቻሽ ትንሽዬ አእምሮሽን መሰበስቢበት ትንሽዬ ሰዓት ያስፈልግሻል ባልሽም እንደዛው ለራሳችሁ ትንሽዬ ጊዜ እረፍት አእምሮአችሁን እረፍት መስጠት በጣም ያስፈልጋል ማለት ነው ስለዚህ ሁሉም ከነገርኳችሁ እነዚህ ነገሮች ሽበት ከሚያወጡ ነገሮች አንደኛ ተብለው ብቸኛ ተብለው የተቀመጡ ናቸው ከቤተሰብ ጀምሮ ያልኳችሁ ቤተሰባችሁ በልጅነት ፀጉር ሽበት ካወጡ ልጆችን በልጅነት ሽበት ሊያወጡ ይችላሉ አንዳንድ ጊዜ አይታችሁ ከሆነ እቺ የፊቷ ብቻ ሽበት የሚያወጡ ቤተሰቦች አሉ ከዛ ልጅ ላይ በጣም የሚያምሩ ሽበቶች አሉ አይደለ እዚህ ጋር ብዙ ፎቶዎች አያለው እዚህች ጋር ያወጣሉ ልጅ ታወጣለች የልጅ እያለ ይቀጥላል ከአያት ጀምሮ ስለዚህ አያታችሁ በ12 አመት እኔ ጓደኛ አለኝ ገና በ14 አመቱ ምናምን ፀጉሩ እንዳለ ግማሽ ፀጉሩ ሽበት ሆኗል እና ከቤተሰብ ሲሆን ምንም ደስ ይላል እውነት ለመናገር ሽበት ምንም የሚያስጠላ ነገር የለውም ግን ይሄ በስትረስ በጭንቀት በምን የሚወጣ ሽበት አንደኛ ቀለሙ ማያምር ይሄ ከቤተሰብ የምትወርሱት አንድ ሩሃማ አይታችኋት ከሆነ ዩቲዩበር ናት በጣም ጎበዝ ለቤተሰብ ምናምን የምትሰራ ናትና የሷ ፀጉር አሁን በጣም የሆነ ሲልቨር ነው ልክ እንደሷም አሉ ሌላም አንድ ዩቲዩበር አለች እንደዛ ስሟን አላቀውም እንጂ የሆነ ፀጉሯ በጣም ነው የሚያምረው ሽበቱ ማለት ነው ያ ከቤተሰብ ከተፈጥሮ ሲሆን ሽበቱ ራሱ የሚያምር ነው የሚሆነው የሆነ ከለሩ ራሱ በጣም የሚያምር ነው እንኳን ወጣብኝ ብለሽ ልታለቅሽ ይቅርና የሆነ እንደ በጣም ብርቅ ነው የሚሆነው በጣም የሚያምር ነው ማለት ነው ስለዚህ በጭንቀት በምን የሚወጣው ደግሞ ወይኔ አምላክ የሆነ አመዳም የሆነ እዚህ ፊቱ ጋር እንደዚህ ጣል ይላል በጣም ነው የሚያስጠላው እውነቴን ለምን እኔ አሉ አንዳንድ ሰዎች ማቃቸው እንደዚህ የሚያናግሩኝም እንደዚህ ሲታይ ራሱ አያምርም ስለዚህ ያንን ግን ማስተካከል የምትችሉበት ደስ የሚል ነገር እነግራችኋለሁ ቪዲዮ ጨርሻለሁ ለምን እንደሚወጣ በምን ምክንያት እንደሚወጣ ነግራችኋለሁ እነዚህ ነገሮች ናቸው ሽበት የሚያወጡት ሌላ ይሄ ሮዝመሪ ነሽ ቅርንፉድ የተለያዩ ውህዶች ተልባ አሎቬራ ጄል ይሄ ሬት እንደዚህ አይነት ነገሮች ሽበት አያወጡ ከሽበት ጋር አይገናኙም በጭራሽ አይገናኙም ስለዚህ ሽበት የሚያወጡትን ነገሮች ማወቅ አለብን ሮዝመሪ እንደውም የሚለው ምንድነው ጭራሽ ሽበት እንዳይወጣ ያግዘናል ፀጉር በማጥቆር እንደገና ደግሞ ኤሜልንን እንዲበዛልን ሴሎቻችንን በማነቃቃት ፎሊክላችንን ጤነኛ በማድረግ እነዚህ ነገሮች ሽበት እንዳይወጣብን እንደውም ያግዙናል የተለያየ ቅባቶች ስለዚህ
ቅባቶችን በመቀባት ሞይስቸራይዝ በማድረግ ራሳችንን በመንከባከብ ፀጉራችን ሽበት ያለ እድሜ ሽበት አልለውም ያለ እድሜ ብለው ይሻላል በእድሜ የሚወጣው በእድሜ ነው በእድሜ የማይወጣው ነው ስለዚህ እነሱን ለመከላከል ይረዱናል ያግዙናል እንጂ ጭራሽ አያወጡም እኔ ስጠቀመው ስንት አመቴ ሮዝመሪ ሬት ምን ፀጉሬ ግን ጥቁር ነው እንደምታዩት ፀጉሬ ከበፊት ፀጉሬ የበፊት ፀጉሬን አስቀምጥላችኋለሁ ከጎን ፀጉሬ ቀይ ነበረ ፍሪዝ ሳረገው ስተኮሰው ምን ስለው ያው ቀለም ተቀብቻ አላቅም በህይወቴ ቀለም ተቀብቻ አላቅም ግን ፍሪዝ አረጋዋለሁ ተኮሷለሁ ምን እለዋለሁ እንደዚህ የተፈጥሮ ነገሮችን አልቀባም ነበር የተፈጥሮ ነገሮችን ሳልቀባ በፊት ያለው ፀጉሬ ቅላቱን ይዩት የሆነ የሚያስጠላ አመዳም የሆነ ነገር ነው አይደል ቅላቱ ግን አሁን የተፈጥሮ ነገሮች ስቀባ የሩዝ ውሃ በጣም ነው ፀጉር ለማጥቆር ኮኮናት ኦይል በጣም ነው ለፀጉር ጥቁረት የሚረዳን የሚያግዘን ማለት ነው ስለዚህ በጭራሽ ከፀጉር ሽበት ጋር አይገናኙም እነዚህ የምንላቸው ነገሮች በሙሉ በጭራሽ አይገናኙም ማለት ነው አንድ ደስ የሚል ነገር ልንገራችሁ በመጀመሪያ ሽበት የወጣን የፀጉር ሽበት የሚያጠቁር ምናምን ብላችሁ ቪዲዮ መስሩ ሰዎች ተው ውሸት ነው ፀጉር ለምሳሌ ይሄ ፀጉር ሽበት ሆኖ ከወጣ የሚቀይረው ነገር የለም በቃ አንድ ሽበት ሆኖ የወጣ ፀጉር አይቀየርም ግን አንድ ደስ የሚል ነገር አለ አንድ ደስ የሚል ነገር ልንገራችሁ እውነት የሆነ ማድረግ የምትችሉ ነገር ልንገራችሁ ለምሳሌ እኔ ለምሳሌ ነው የምላችሁ 15 አመቴ ነው 20 አመቴ ነው ልበል ከዛ ሽበት ወጣብኝ ጭንቀት ይዞኝ ቫይታሚን እጥረት ኖሮብኝ ወይም ደግሞ እነዚህ አሁን ያልኳችሁ ቀለሞች የተቀባው ወይ ፐርሞች ምናምን እየተቀባው ሽበት ወጣብኝ ልበል ከዛ በኋላ ግን ራሴን መለወጥ ፈለኩኝ ቫይታሚኖቼን አስተካከልኩ ጭንቀት ተውኩ እንቅልፍ ማጣቴን ተውኩኝ እንቅልፍ መተኛ ጀመርኩ ይሄን በደንብ አዳምጡ በዘር ካልሆነ በዘር የሚወጣ ነገር በምንም አይቀር ይሄ የፈጣሪ ስራ ነው አመሰግናለሁ የኔ ጌታ አመሰግናለሁ ስለሰጠኝ በእድሜም በዘር ከሆነ ደስ የሚል ነው እሱ አይነካም አይነኬ ነው በምንም የማይለወጥ ነው አይደለ ወደ ጥሩ ጤና ለመመለስ ጭንቀት ቀንሼ የተለያዩ ቅባቶችን የተፈጥሮ ነገሮችን ውህዶችን ምናምን መቀባት ጀምሬ እንቅልፍ ማጣቴን ትቼ የተለያዩ ቫይታሚን እጥረት ያለብኝ እሱን አስተካክዬ ካረኩኝ እንደዛ ካደረጋችሁ ጥቁር ፀጉር የሜላኒን መጠኑ ጨምሮ ሜላኒን ፕሮዲዩስ የማድረግ መጠኑ ይጨምራል እድሜያችሁ ለሽበት የማውጣት ደረጃ ካልደረሰ ነው የምላችሁ እድሜያችሁ ከደረሰ ያ በቃ ምንም አይደለም መቀየር አይቻልም እሱ ተመስገን ብቻ ነው ግን እድሜያችሁ ዛሬ ካልደረሰ በተለያየ ችግሮች ከመጣባችሁ በመድኃኒቶች ምናምን ከመጣባችሁ ያንን ካስተካከላችሁ የወጣው ሽበት አይቀየርም የወጣው ሽበት ወደታች ይወረደ ይላል አዲስ የሚያድገው ግን የጠቆረ ፀጉር ሊወጣላችሁ ይችላል ማለት ነው ይሄ በደንብ የተረጋገጠ ነገር ነው የምነግራችሁ ያልኳችሁ ነገሮች ራሳችሁን በመጠበቅ ፀጉራችሁ ከስር እየጠቆረ ማውጣት ይችላል የሜላኒን መጠናችሁ ከፍ ሊል ይችላል ማለት ነው አይደለ ስለዚህ ይሄ መልካም ነገር ነው እንግዲህ ዛሬ ቪዲዮ ከሰራሁኝ ያለፈው ቪዲዮ ከለቀኩት በ10 ቀኔ ነው ዛሬም ልክ በ10 ቀኔ ነው ቢያንስ በሳምንት አንዴ እንኳን ቪዲዮ ብለቅ ደስ ይለኝ ነበር ግን አልቻልኩም ከስራ ጋር ከልጅ ጋር ከምን ጋር ሊሆንልኝ አልቻለም እግዚአብሔር በፈቀደ መልኩ ግን አንዳንዴ ጠቃሚ ነገር ሲኖረኝ ብቅ ማለቴ አይቀርም ወዳችኋለሁ አከብራችኋለሁ ለሚጠቅማቸው ለምትሉት በሙሉ ሼር አድርጉላቸው አሳዩዋቸው አጋሯቸው ማለት ነው እንደሚጠቅማችሁ ተስፋ አደርጋለሁ ለኢትዮጵያ ለሀገራችን ለዓለማችን ሁሉ ፈጣሪ አምላክ ሰላም ይስጥልን ፍቅር ይስጠን ጤና ይስጠን በረከት ይስጠን በሚቀጥለው ቪዲዮ እንገናኛለን እንደ ፈጣሪ ፍቃድ ማለት ነው እስከዛው ድረስ ሰላም ቆዩኝ ቻው